ኢትዮጵያውያን ብዙዎቻችሁ በውስጥ መስመር ፊንቴክ ኢንቨስትመንትንና አርቲስቶችን የከሰስከው አንተ ስለሆንክ እስቲ ዝርዝር መረጃውን ስጠን እያላችሁ ትገኛላችሁ። ዝርዝር መረጃውን ለመስጠት ህግ የማይፈቅድልኝ ቢሆንም አንዳንድ ግን ውዥንብሮች እየተፈጠሩ ያሉ ውዥንብሮችን ለማጥራት ሃይላይት ልነግራችሁ ፈልጋለሁ። ይሄው ምንድነው ፊንቴክ ኢንቨስትመንት እና 16 አርቲስቶችና የተለያዩ ድርጅቶች የማስታወቂያ ድርጅቶችን ተከሰዋል፣ ከስሻቸዋለሁ። ነገር ግን ዝርዝር መግለጫውን መስጠት ባይቻልም ንብረቶቻቸው፣ ተሽከርካሪዎቻቸው፣ ቤቶቻቸው ግን ታግደዋል። ፍርድ ቤት ግን ገንዘባቸው አካውንታቸውን በተመለከተ አካውንታቸው ላይ 2 ሚሊዮን ብር የማይሞላ ገንዘብ ቢገኝም እሱ ግን አካውንታቸው እንዲንቀሳቀስ ተፈቅዶላቸዋል። ቤቶቻቸውና ተሽከርካሪዎቻቸው ግን እንደታገዱ ነው ያሉት። በተጨማሪ እዚህ ጋር ሊያሳስብ የምንፈልገው ሌሎች አሽከርካሪና ተሽከርካሪ መስሪያ ቤት ድርጅቶች ላይ ያላችሁና ክፍለ ከተማ መሬት አስተዳደር ላይ ያላችሁ ሰዎች የኔ ሞቲቬሽን ገንዘብ ስራ አይደለም። እውነት ለመናገር የኔ ሞቲቬሽን ይህ ውስጥ ላይ ያለው ጨለማ አስወጥተ አዲስ ብርሃን መግጠም ነው። አዶናይ የነበረበት ህይወት ታስታውሳላችሁ ብዙዎቻችሁ። ይህንን መቄዶንያ የተባለውን ተቋም የሚያግዝ ኢንካም ጀነሬት የሚያደርግ ንግድ ውስጥ መግባት የማንፈልግ ለመቄዶንያ ስታስገቡ በዛ ከእግዚአብሔር የምታገኙትን ዋጋ እንዳታጡ ነው ብሎናል። በጣም ጥሩ ሐሳብ ነው። ነገር ግን ከእግዚአብሔር ዋጋ ለማግኘት መቄዶንያ ድረስ መጓዝ ለመቄዶንያ ይሄ ሁሉ አርቲስት ይሄ ሁሉ ግለሰብ አብሮ መቆም አያስፈልገውም። ምክንያቱም በተለይ አዲስ አበባ ውስጥ የምንኖር ሰዎች እናውቀዋለን። በ100 ሜትር ርቀት አዲስ አበባ ከተማ ላይ ብዙ ለልመና የወጡ ህፃናት፣ እናቶች፣ አባቶች የመድኃኒት መግዣ ያጡ አከፋፋይ ለምን አይሆንም መቄዶንያ ምናምን የሚል ሐሳብ የሚያነሱ ሰዎች አሉና በዚህ ያሰምናለን። አዎ እዚህ በተመለከተ እኛ እኮ ስራችን ሁለት ነው። በነገራችን ሁለት ነው ስራችን። አንደኛውና አንዱም ዋነኛው ሰዎች በመስጠት ከእግዚአብሔር እንዲያገኙ ዋጋ ማድረግ ነው። ስለዚህ ስራችሁን አቁሙ ማለት ነው። እውነቴን ነው የምነግርህ። እኔ አሁን እንትን አይደለም ማወራው እኛም ከጎዳና እንነሳለን ባለው ከጎዳና እንነሳለን፣ ለብሳለን፣ እንጠጥናለን። አንዱ ጥቅም ይሄ ነው። ከዚህ ግን ትልቁ ጥቅም ግን ሰዎች እኛን ረድተው ከእግዚአብሔር የሚያገኙት ዋጋ ነው። ስለዚህ አንዳንድ ሰዎች ምን ያደርጋሉ? በቃ የኛውን ለማስቀረት ነው የሚያስቡት። እኔ እንደውም ንግድ በሚነግዱ ምን በጣም ነው የማዝነው። በቃ ዳታ ድርጅት ይሄ ጥያቄ በተደጋጋሚ ነው የተነሳው። ቢኒያም ለምንድነው መቄዶንያ ራሱን እንዲችል የማያደርገው ብሏል። መልስም ብዙ ጊዜ ነው የሰጠው። እኔ ነጋዴ አይደለሁም፣ እንደዚህ አይነትም ነገር ለማድረግ ከድርጅታችን ዓላማ አንጻር ተቃራኒ ስለሆነ አናደርገውም፣ ወደፊትም አናደርገውም። ምክንያቱም እኛ ምን ሰበሰባችሁ ተቸግረ ያየነ ሰው እኮ ነህ። ማን ስለሆንክ ነው አንተ እዚህ መጥተህ እኛን የምትመክረን እያላችሁ እንግዲህ ፍቅራችሁ እየገለጻችሁ ነው። እኔ እንደ ፍቅር ነው የማየው። እውነት ለመናገር ይሄ እንደ ፍቅር ነው የማየው። እናንተ ባትኖሩ ማን ይህ ሁሉ ሰው ስለኔ ኢቨንት ያሳውቅልኝ ነበር? በጣም ብዙ ሰዎች ስለዚህ ኢቨንት አውቀዋል። ማርች 28 ቅዳሜ ዋርነር ቲያትር ማለት ነው። እና በጣም እየተናደዳችሁ ነው ያላችሁት። ስማችሁ መጥራት ፈልጌ ነበረ፣ ግን ስም መጥራት አያስፈልገኝም። አሜን። ታውቁታላችሁ ማን እንደሆናችሁ። እኔ እናንተ መናገር የምፈልገው አንድ ነገር ምንድነው መሰላችሁ? የሆነ በቃ የምታናድዱኝ፣ ተስፋ የምታስቆርጡኝ፣ የምታዳክሙኝ ይመስላችኋል። ግን የኔ አመለካከት ላሳያችሁ ስለፈለኩኝ ነው። ላሳያችሁ ስለፈለኩኝ እንዲገባችሁ ለቀጣይ ማለት ነው። መታቀፍ ያስፈልጋችኋል። በጣም የሆነ ፍቅር ያስፈልጋችኋል። እኔ ባገኛችሁ በአካልና እድሉ ባገኝ የሆነ አቅፌ ማለት ነው። አለቃችሁ እቅፍ አድርጌ ማለት ነው። ምንድነው እሱ? ማን ይጎዳሽ? ከየት ነው የመጣው ይህ ጉዳት? የስንት ዓመት ልጅ እያለሽ የስንት ዓመት ልጅ እያለ ነው ማን የሰደበ? ማን